ልቤን የወሰድከው አንተ ካለህበት ከምትገኝበት ደግሞ ፍዘት መስማት በእጅ ለመነካት ሰላም ጤና ይስጥልኝ። እንዴት ናችሁ ወገኖች? በዓለም ዙሪያ የምትገኙ እህቶች፣ ወንድሞች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንደው ወደ ውስጤ የእግዚአብሔርን ማዳን፣ የእግዚአብሔርን ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔርን ጥበቃ ሳስብ ደነቀኝና ብዙ ጊዜ በተለያየ ነገር ላይ እናጉረመርማለን። ምንም ነገር መልካም ነገር የሚሆን ምንም ነገር የምንመኘው በህይወት ስንኖር ብቻ ነውና በህይወት መኖራችን ራሱ የእግዚአብሔር ምሕረት ስለበዛልን ነው፣ ጥበቃው ስለበዛልን ነው። እኛ ስለቻልነው ሳይሆን እግዚአብሔር ስላስቻለን፣ እግዚአብሔር ስለረዳን፣ እግዚአብሔር ስለደገፈን፣ እግዚአብሔር ስለጠበቀን፣ እግዚአብሔር ስለታደገን ነው በህይወት ያለነውና አንዳንዴ ነገሮች ሳይሆኑ ሲቀሩ፣ አንዳንዴ ነገሮች ሲዘገዩብን፣ አንዳንዴ ነገሮች ሲጠሙብን በጣም እናዝናለን፣ በጣም ይሰማናል፣ በጣም ይከፋናል። አንዳንዴ እግዚአብሔር የተወ ይመስለናልና ግን ሰቆቃወ ኤርምያስ ምዕራፍ 3 ላይ እንደሚናገረው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ይላል። ስለዚህ ያለ መጥፋታችን ምክንያት የእግዚአብሔር ምሕረት ከኛ ጋር ስላለ ነውና እንደው ይህንን ሼር ላድርግ ብዬ ነው። በዚህ ሰዓት አውቃለሁ ብዙ ሰዎች በተለያየ ስሜት ውስጥ ይኖራሉ። በተለያየ ሁኔታ ውስጥ ልትኖሩ ትችላላችሁ። በዓለም ዙሪያ በአሜሪካም ሀገር፣ በኢሮፕ፣ በአረብ ሀገራት፣ አፍሪካ ሀገራት፣ ኢትዮጵያ፣ ኤርትራ ሰው በተለያየ ቻሌንጅ ውስጥ ያልፋል። እግዚአብሔርን እንኳን እያመለከ በተለያየ መንገድ ውስጥ ያልፋል። በተለያየ ሁኔታ ውስጥ ያልፋል። በእመም ውስጥ ያልፋል። በማጣት ውስጥ ያልፋል። ሰው በመገፋት ውስጥ፣ በመጠላት ውስጥ እንደዚህ አይነት ባሉ ስሜቶች ውስጥ የሰው ልጅ በዚህ ሰዓት እያለፈ ነው ብዬ አስባለሁ። ሁላችንም በዛ መንገድ የምናልፍበት ስለሆነ ግን ምንድነው ሰቆቃወ ኤርምያስ ላይ እንደሚናገረው በዚህ ሁሉ ግን ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ይላል እና ይህንን ሳስብ በጣም ይገርመኛል። እንደዚህ ያጉረመርም ነበር እዛ ክፍል ላይ ኤርምያስ በጣም ነው ያጉረመርመው። እግዚአብሔር እንዲህ አድርጎኛል፣ እግዚአብሔር እንዲህ አድርጎኛል እያለ ብዙ ነገሮችን ይናገራል። ግን መጨረሻ ላይ ምን ይላል?
ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው እያለ ይናገራል። እንደው ክፍሉን በትንሹ ለማየት እንሞክር። ጌታ ኢየሱስ ጌታ ነው። ሰቆቃወ ኤርምያስ ምዕራፍ 3 ላይ እንደዚህ ይላል። ዘውትር ቀኑን ሁሉ እጁን በላይ መለሰ፣ ስጋዬና ቁርበቴን አስረጀ፣ አጥንቴን ሰበረ፣ ቅጥር ሰራብኝ፣ በአሞት በድካምም ከበበኝ። ቀድሞ የሞተው እንደነበሩ በጨለማ አኖረኝ። እንዳልወጣ በዙሪያዬ ቅጥር ሰራብኝ፣ ሰንሰለቴን አከበደ። በጠራሁና በጮሁ ጊዜ ጸሎቴን ከለከለ። መንገዴን በተጠረበ ድንጋይ ዘጋ፣ ጎዳናዬንም አጣመመ እያለ እንደዚህ ብሶቱን ይናገራል። የሚሰማውን ስሜት ይናገርና እንደዚህ ይላል መጨረሻ ላይ ነፍሴ እያሰበችው በውስጤ ፈዘዘች፣ ይችን በልቤ አኖራለሁ፣ ስለዚህ እታገሳለሁ ይላል። ቁጥር 20 ላይ 20 ጀምሮ ያለው ነው እና ምን ይላል? ነፍሴ እያሰበችው በውስጤ ፈዘዘች ይላል። ሰው ብዙ ሀሳብ በውስጡ ሲመጣ፣ በብዙ መንገድ ውስጥ ሲያልፍ፣ በብዙ ችግር ውስጥ፣ በብዙ መከራ ውስጥ በሚያልፍበት ጊዜ ነፍስ አንዳንዴ ፍዝዝ ትላለች፣ አንዳንዴ ዝም ትላለች። በቃ ግራ መጋባት ውስጥ በቃ ሰው ተስፋ ያደረገው ነገር ሁሉ ባዶ የሆነበትና ዝም ትላለች ነፍስ እና እዚህ ጋር እንደዚህ ያለ ቁጥር 21 ላይ ይችን ደግሞ በልቤ አኖራለሁ፣ ስለዚህ እታገሳለሁ ይላል። በቃ መታገስ ነው፣ እታገሳለሁ። ከዛ ቁጥር 22 ላይ ይላል ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱ ብዙ ነው ይላል። ታማኝነቱ ብዙ ነው ይላል እና እግዚአብሔር ጸጥ ቢል እንኳን ታማኝነቱ ብዙ ነው። ምሕረት ከሱ ዘንድ ነው፣ ቸርነት ከሱ ዘንድ ነው እና በዛ ሁሉ ችግር ውስጥ፣ በዛ ሁሉ መከራ ውስጥ፣ በዛ ሁሉ ትካዜ ውስጥ ያልጠፋ ነው እንኳን ከእግዚአብሔር ምሕረት የተነሳ ነው። ክብር ለኢየሱስ ሲሆን ኤርምያስ ምዕራፍ 45 ላይ ደግሞ እግዚአብሔር እንደዚህ ብሎ ይናገራል። እዚህ ጋም ሌላ የሚያጉረመርም ሰው እናገኛለን። እንደዚህ ነው የሚለው፣ ባሮክ ሆይ የእስራኤል አምላክ እግዚአብሔር እንዲህ ይልሃል ይለዋል። አንተ እግዚአብሔር በሕመሜ ላይ ሐዘንን ጨምሮብኛልና ወዮልኝ፣ በለቅሶዬ ጩኸት ደክሜያለሁ፣ እረፍትንም አላገኘሁም ብለሃል። አሁን በቃ ደክሜያለሁ፣ እግዚአብሔር ጸሎቴንም አልሰማም እያለ ባሮክ እዚህ ጋር ሲናገር ነው የምናየው። እግዚአብሔር ለዛ ንግግሩ፣ ለዛ ማግሮምረሙ መልስ እየሰጠው ነው እና ባሮክ ሆይ ይለዋል። የእስራኤል አምላክ እግዚአብሔር እንዲህ ይልሃል፣ አንተ እግዚአብሔር በሕመሜ ላይ ሐዘንን ጨምሮብኛልና ወዮልኝ፣ በለቅሶዬ ጩኸት ደክሜያለሁ፣ እረፍትንም አላገኘሁም ብለሃል። እንግዲህ እንዲህ በለው፣ እግዚአብሔር እንዲህ ይልሃል፣ እነሆ የሠራሁትን አፈርሳለሁ፣ የተከልኩትንም እነቅላለሁ፣ ይህም በምድር ሁሉ ነው። ምን አደርጋለሁ? የሠራሁትን አፈርሳለሁ፣ የተከልኩትን እነቅላለሁ፣ ይህ ደግሞ በምድር ሁሉ ላይ ነው ይላል። እግዚአብሔር የሠራውን እሱን ያፈርሰዋል። ካልፈለገው እግዚአብሔር ያንን ነገር ያፈርሰዋል። እንደገና ደግሞ እግዚአብሔር የተከለውን እግዚአብሔር ደግሞ ይነቅለዋል። ስለዚህ እግዚአብሔር ሁሉን የሚችል አምላክ ነው። ስለዚህ እዚህ ጋር ባሮክን ምን አለው? ባሮክን እንደዚህ ያለው፣ ለራስህ ታላቅን ነገር ትፈልጋለህን?
ለራስ ታላቅን ነገር፣ ለስም የሚሆን ታላቅን ነገር፣ ለስጋ የሚሆን ታላቅን ነገር ትፈልጋለህን? በስጋ ለባሹ ሁሉ ላይ እነሆ ክፉ ነገርን አመጣለሁና አትፈልገው። በስጋ ለባሹ ሁሉ ላይ ክፉ ነገርን አመጣለሁና አትፈልገው ይላል እግዚአብሔር። ነገር ግን ይለዋል፣ ነገር ግን በሄድክበት ሁሉ ነፍስህን እንደ ምርኮ አድርጌ እሰጥሃለሁ። በሄድክበት ሁሉ ነፍስህን እንደ ምርኮ አድርጌ እሰጥሃለሁ። ስለዚህ እግዚአብሔር በየቀኑ ነፍሳችንን እንደ ምርኮ እየሰጠን ነው የምንኖረው። ስለዚህ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። እግዚአብሔር ነፍሳችንን እንደ ምርኮ አድርጎ እየሰጠን ስለሆነ ነው የምንኖረው፣ ያለ ነው፣ ታመን ያልሞት ነው። በተለያዩ ቻለንጆች ውስጥ አልፈን ያልጠፋ ነው እግዚአብሔር ነፍሳችንን እንደ ምርኮ አድርጎ ስለሰጠን ነው። እኛ ስለተጠነቀቅን አይደለም፣ ወይንም ደግሞ ጋርዶች በእኛ ዙሪያ ስላሉ አይደለም። ወይንም ደግሞ የሆነ ነገሮች ስላሉን በቃ የሆነ የምንመካበት እንደው እንደዛ አይነት ነገር ስላለ አይደለም። እግዚአብሔር እያንዳንዷን ሰከንድ እያንዳንዷን ማይክሮ ሰከንድ እንድንኖር ነፍሳችንን እንደ ምርኮ አድርጎ እየሰጠን ስለሆነ ነው። ስለዚህ እግዚአብሔር በሚያኖረን እግዚአብሔር በሰጠን ነፍስ እግዚአብሔርን ልናከብረው እግዚአብሔርን ልናመሰግነው ይገባናል። ስለዚህ ሁሉ ጊዜ እግዚአብሔርን ልናስብ ይገባናል። ከኛ የሆነ አንዳች ነገር የለም። ስለዚህ በራሳችን የምንመካው አንዳች ነገር የለም። ለዚህ ነው ትናንት ታየ የተባለ ትናንት አንቱ ብዙ ሰዎች ኢቭን በዚህ ሰዓት እየተነጋገርን እችን ምድር እየለቀቁ የሚሄዱ ብዙዎች ናቸው። ዛሬ ይህንን ድምፅ ስንሰማ እግዚአብሔር እችን ደቂቃ እንኳን ነፍሳችንን እንደ ምርኮ አድርጎ ስለሰጠን ነው። ስለዚህ አሁን በምናልፍበት ነገር አሁን ባለንበት ነገር በሱ አንቁም። እግዚአብሔር በሰጠን በእያንዳንዱ ነገር እግዚአብሔርን ልናመሰግን ይገባል። ያዕቆብ ከላባ ቤት ሚስቱን ልጆቹን ያለውን ከብቶቹን ሁሉ ይዞ ለአጎቱ ለላባ ሳይናገር በወጣ ጊዜ በኋላ ላባ ይሄንን ሲሰማ ሰራዊቱን ይዞ እንዴት ሳይነግረኝ ይወጣል ብሎ በቁጣ ያዕቆብን ሊያገኘውና የፈለገውን ሊያደርግ በቁጣ እየሄደ ባለበት ሰዓት እግዚአብሔር ግን ምን አለው? ተናገረው። ትነካውና ብሎ አስጠነቀቀው። ትነካውና ብሎ አስጠነቀቀው። እግዚአብሔር ላባን ሲያስጠነቅቀው ያዕቆብ አልነበረም እዛ ቦታ ላይ። ያዕቆብ እዛ ቦታ ላይ አልሰማም፣ አልነበረም። እግዚአብሔር ግን አስጠነቀቀው። ያዕቆብን እንዳይነካው አስጠነቀቀው። ስለዚህ እግዚአብሔር እኛ ሳናውቅ ያስጠነቀቀ ስንት ነገር አለ። እኛ ሳናውቅ ያስመለጠን ነገር፣ እኛ ሳናውቅ የፈወሰን ያዳነን ስንት ነገሮች አሉ። እዚህ ጋር ላባ ራሱ አምላክ እንደዚህ ብሎ አስጠነቀቀኝ ብሎ እስኪነግረው ድረስ አያውቅም ነበር ያዕቆብ። ላባ ነው ሄዶ እንደዚህ አምላክ እንደዚህ አስጠነቀቀኝ ብሎ የተናገረው። ስለዚህ እኛ ሳናውቅ እግዚአብሔር ስንቱን ጠላቶቻችንን አስጠንቅቋቸዋል። ስንቱ እንቅፋቶቻችንን ከመንገዳችን ላይ አንስቶልናል። ስንቱን ወጥመድ በጣጥሶልናል። በእኛ የማይቻሉ ነገሮችን ስንቱን አስችሎናል።
ስለዚህ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። እግዚአብሔርን ልናመሰግነው ይገባል። ሁል ጊዜ አንተ የምትመካ በራስህ አትመካ፣ በእግዚአብሔር ብቻ በራስህ ማስተዋል አትደገፍ ይላል። ኃይልም ጥበብም እውቀትም ችሎታም የእግዚአብሔር ነው። እግዚአብሔር ባስቻለን ልክ ነው የምንኖረው። እግዚአብሔር ባስቻለን ልክ ነው የምንችለው። እግዚአብሔር በፈቀደልን ልክ ነው የምንኖረው። ስለዚህ ሁል ጊዜ ልናስብ ይገባል። ባሮክን ይህንን ነው ያለው። እንደዚህ ብለህ ታጉረመርማለህ፣ እንደዚህ ብለህ ትናገራለህ። ስለዚህ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ነፍስህን እንደ ምርኮ አድርጌ እሰጥሃለሁ ይለዋል። ነፍስህን እንደ ምርኮ አድርጌ እሰጥሃለሁ። እና ወገኖቼ ዛሬ ይህንን ቃል የእግዚአብሔርን ቃል እየሰማችሁ ልናስተውል ይገባል። የስ በብዙ አይነት ቻሌንጆች ውስጥ እናልፋለን። በእመም ውስጥ እናልፋለን። በማጣት ውስጥ እናልፋለን። ብቸኝነት የሚሰማን ጊዜያቶች አሉ። እግዚአብሔር ጸጥ ያለን የሚመስሉን ጊዜያቶች አሉ። ለምንድን ነው የኔ ነገር እንደዚህ የሚሆነው? ለምንድን ነው እንደዛ የሚሆነው? የምንላቸው ብዙ ነገሮች አሉ። ግን በእያንዳንዱ ነገር ውስጥ እግዚአብሔር ከኛ ጋር ነው። እግዚአብሔር ነፍሳችንን እንደ ምርኮ አድርጎ እየሰጠን ነው። እግዚአብሔር እየረዳን ነው። እግዚአብሔር እያገዘን ነው። ዳዊት እንደዚህ አለ፣ አንቀላፋው ተኛውም አንቀላፋውም እግዚአብሔር ደግፎኛልና ነቃው አለ። እግዚአብሔር ደግፎኛልና ነቃውኝ። ስለዚህ መንቃት እግዚአብሔር ሲደግፍ ነው። ከመኝታ መነሳት እግዚአብሔር ሲደግፍ ነው። ማየት እግዚአብሔር ሲረዳ ነው። መድረስም እግዚአብሔር ሲረዳ ነው። መብቃትም እግዚአብሔር ሲያበቃ ነው። ስለዚህ ሁል ጊዜ ይህንን ልናስብ ይገባል። እግዚአብሔር ይርዳን፣ ይህንን ድምፅ የምንሰማ። ስለዚህ እግዚአብሔርን ልናመሰግነው ይገባል። በምንም አይነት ሁኔታ ውስጥ እግዚአብሔር የሚሰማ አምላክ ነው። ምስጋናን የሚወድ አምላክ ነው። አምልኮን የሚወድ አምላክ ነው። ቴንኪዩ ማለትን የሚወድ አምላክ ነው። ስለዚህ እግዚአብሔርን ቴንኪዩ ልንል ይገባል እና እግዚአብሔር በነገር ሁሉ እንዲረዳን ወደ እግዚአብሔር ልንቀርብ፣ እግዚአብሔር ፊት ላይ ልንሆን፣ ልናመሰግነው ይገባናል እላለሁኝ እና ይህንን አጠር ያለ መልእክት በውስጤ ስለመጣ ነው እና እንደዚህ አይነት መልእክቶችን እግዚአብሔር ለውስጤ በሕይወቴ የተናገረኝን እንደዚህ አይነት መልእክቶችን እግዚአብሔር የሚናገረኝን እንደዚህ ሼር አደርጋችኋለሁ። ይህንን ቪዲዮ የምታዩት በእንደዚህ አይነት ሁኔታ ውስጥ በማጉረምረም ውስጥ ያሉ ብዙ ሰዎች ይኖራሉ እና ሼር እንድታደርጉ ጠይቃችኋለሁ። እንደዚህ አይነት መልእክቶችን ደግሞ እንዲደርሳችሁ ደግሞ ሰብስክራይብ ብታደርጉኝ ብዙ ቦታ እንዲደርስ ስለምታደርጉ ላይክ ሼር አድርጉልኝ። እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ፣ እጃችሁ ይባረክ፣ ጉልበታችሁ ይባረክ፣ ጤናችሁ ይባረክ፣ መውጣት መግባታችሁ የተባረከ ይሁን። ተባረኩልኝ፣ ዘራችሁ ይባረክ፣ በክፉ አትነኩ፣ በክፉ አትበሉ። ክብርና ምስጋና ለእግዚአብሔር ይሁን። በዚህ በመጨረሻ ዘመን ወደሱ ሞር የምንቀርብበት፣ ፊቱን የምንፈልግበት፣ በጎቼ ድምፄን ይሰማሉ እንዳለው ድምፁን እየሰማን የምንከተልበት፣ ድምፁን እየሰማን የምንሄድበት በጣም ልንጠነቀቅ የሚገባ ጊዜ ነው ያለ ነው። ብዙ ድምፆች አሉ። እኔ በማገለግልባት ቤተክርስቲያን ውስጥ ማንን እንስማ በሚል ሀሳብ አካፍ ያለው በጣም የሚገርም ደስ የሚል ሀሳብ ነው እና አንድ ቀን ይህንንም ሀሳብ እናንተን ሼር አደርጋችኋለሁ። ይጠቅማል።
ብዙ ድምፆች አሉ። ከራሳችን ከስጋችን ከስሜታችን ጀምሮ ብዙ ድምፆች በዙሪያችን አሉና ልንሰማ የሚገባው ግን የትኛው ድምፅ ነው? ለእኛ የሚጠቅም የሚያሳርፍ ድምፅ የትኛው ነው የሚለውን ሀሳብ አካፍላችኋለሁ። ጌታ ቢፈቅድና ብንኖር ያንን አደርጋለሁ። አሁን ይህንን ቪዲዮ ከሰማችሁኝ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። የእስራኤል አምላክ እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን። ሃሌሉያ አሜን። እፈልግሃለሁ በሙሉ ልቤ አንተን እሻለሁ። እፈልግሃለሁ በሙሉ ኃይሌ አንተን እሻለሁ። እፈልግሃለሁ በሙሉ ልቤ አንተን እሻለሁ። እፈልግሃለሁ በሙሉ ኃይሌ አንተን እሻለሁ።